ብቸኛ ነኝ አትበል። ሰው አግልሎኛል አትበል። ኢየሱስ ሰው ሆኖ መጥቷል ነው የሚለው። እሱ ብቻ ይመስላል ሰው የለኝም ለሚል ሲል አንዱን አነሳው። ምን ወንዝ ዳር ነበረ፣ ምንጭ ዳር መልአክ ሲያንቀሳቀስ እየጠበቀ ፈውሱን የሚጠብቅ የሚረዳው ሰው የሌለ 5 መንገዶች የነበሩት በ5ቱም ያልተሳካለት ኢየሱስ ግን 6ኛ ሆኖ የመጣለት። ሃሌሉያ! ኢየሱስ የብቸኞች ጌታ ነው። መዝሙረኛ ምን አለ? እሱ ብቸኞችን በቤቱ ያሳድራል፣ አይተዋቸው። የባልቴቶች ዳኛ ነው። ሰው አገለለኝ ብለህ ራስን በረኪና አትጠጣ። አክቹአሊ አሁኑ በረኪና አይሰራም። ብትጠጪ ምንም አትሆኝም። ግን አትጠጪ እንደ ድሮ መስሎሽ። ፓወር የለውም። እንኳን አንቺን ለመግደል ልብሱን በስነ ስርዓት እንትን እንዲሁ ስም ነው የሚተርፍሽ። እንዲሁ እግዚአብሔርን እያመለክሽ ነው። እስቲ አሜን በይ በእናትሽ። ኢየሱስ አለልሽ ነው የሚለው። እስቲ አሜን በሉ በእናትሽ። እኔ እኮ ስበክ ብሎኝ ነበረ። ኢየሱስ አለልህ። ዮሐንስ እኮ ሚሴጁ ይሄ ነው። ብቸኛ ነኝ ትላለህ፣ ይመጣል። ዘመድ የለኝም ትላለህ፣ ይመጣል። መንገድ 5 ነው፣ ከለመድከው ውጪ ይመጣል። እነሱ የለመዱት ውሃ ውስጥ ገብቶ ተንዘፍዝፎ ፎጣ ለብሶ እቺ የለም። ሌላ መንገድ አለው። ምን የሚል? አልጋህን ተሸከምና ሄድ የሚል። አንድ ሰው አሜን ብሏል። ሃሌሉያ! ከተማዋ ትንሽ ነች፣ 100 ሰው ወይ 200 ወይ 100 ሺህ። እንግዲህ 6 ባል ፍስ አድርጋለህ። ብሔራዊ ውትድርና ከአንድ ከተማ 6 ባል ቬሪ ዴንጀረስ ወመን። ስለዚህ ከሷ ጋር ማን አብሮ ውሃ ይቅዳ? እቺን ሴትዮ አብሮ ውሃ ከቀዱ ራሱ ኮብልስቶን አንስተው አናቷን ነው የሚለው። ስለዚህ ማታ ማትቀዳም፣ ጠዋት ማትቀዳም። ስንት ሰዓት ነው የምትቀዳው? 6 ሰዓት ላይ። 6 ሰዓት ደግሞ ጋንጩር ውሃ የሚጠጣበትም እባብ ውሃ የሚጠጣበትም ተብሎ ገጠር ይፈራል። እሷ ከሴቶቹ ዱላ ከሴቶቹ ኮብልስቶን ጋንጩር ይሻላል ብላ 6 ሰዓት ላይ አየህ። ሰው አግልሎት ብቸኛ ለሆነ በሰይጣን ሰዓት ለሚንቀሳቀስ ሰው ኢየሱስ መስመር ዘሎ ይገባል። ሰው የለም ወይ? ይገባል።